ማይክል ጃክሰንን የገደለው ምንድነው? ከበስተጀርባው ያለው አስደንጋጭ እውነታ። ውድ ቤተሰቦች ዛሬ ወደ 1977 ልመልሳችሁ ነው። ረሃብ ምድራችንን ባስጨነቀበት፣ ድርቅ የኢትዮጵያን የጀርባ አጥንት በፈተነበት በዚያ ክፉ ዘመን ዓለም ፊቷን ወደኛ ዙራ ነበር። ነገር ግን ያንን የዓለምን ትኩረት ወደኛ ያመጣው የፖለቲከኞች ንግግር አልነበረም፣ የጦር መሳሪያም አልነበረም። አስማቱ ያለው ዜማ ውስጥ ነበር። ከ50 በላይ የዓለማችን ዕውቅና ዝነኛ አርቲስቶች የሙዚቃን ኃይል ተጠቅመው በድርቅ ለተጎዱ ኢትዮጵያውያን ወንድም እህቶቻቸው ድምጻቸውን አሰሙ። We are the world፣ እኛ ዓለም ነን በሚል በአስማታዊ ስሜት በተሞላ ዜማ በሚሊዮኖች የሚቆጠሩ ሕይወቶችን ከሞት አፋፍ ታደጉ። ያንን ዘመን ተሻጋሪ ዜማ ከጻፉትና ካቀነቀኑት ግንባር ቀደም አርቲስቶች መካከል አንዱ የፖፕ ሙዚቃ ንጉሱ ማይክል ጃክሰን ነበር። ዛሬ ያንን ዜማ ያቀነቀኑት ያፈዋሽ ድምጽ የነበራቸው ብዙዎቹ አርቲስቶች በሕይወት የሉም። ራሱ ማይክል ጃክሰንም አልፏል። አዎ ድምጾቹ ዛሬ መቃብር ውስጥ ናቸው። ነገር ግን የማያልፍ አሻራቸው ከሞት ያዳኑት ትውልድና የሰሩት የጥበብ ታሪክ ዛሬም በሕይወት አለ። ሰዎች ያልፋሉ፣ አስተሳሰባቸውና ስራቸው ግን ሕያው ነው። ዛሬ የዚህን ታላቅ ሰው የማይክል ጃክሰንን የሕይወት መድረክ እንቃኛለን። ከውጫዊ የሙዚቃ ዓለም ጀርባ ያለውን የስብዕናውና የአስተሳሰቡን ጥልቀት፣ ዝና ምን እንዳመጣበት፣ ስኬትና ውድቀቱ ለኛ ሕይወት ስንቅ እንዴት እንደሚሆንልን በጥልቀት እንመለከታለን። አብራችሁን ሁኑ። እስከዛሬ ተድበስብሶ የቀረውን ማን ገደለው የሚለውንም ጥያቄ እንመልሳለን። የጥበብ ማማ፣ ዓለምን ያንቀጠቀጠው የዳንስና የሙዚቃ ልዕልና። ማይክል ጃክሰን ሙዚቀኛ ብቻ አልነበረም፣ እሱ ራሱ ሙዚቃ ነበር። እስኪ አይናችሁን ጨፍኑና ያንን ታሪካዊ መድረክ አስቡት። መብራቱ ይጠፋል፣ አንድ ነጭ ስፖት ላይት መድረኩ ላይ ይበራል። ማይክል ጥቁር ኮፍያውን አድርጎ በአንደኛው እጁ ብቻ ያንጸባራቂ ጓንት አጥልቆ እንደ ሐውልት ሳይንቀሳቀስ ይቆማል። በ10 ሺዎች የሚቆጠሩ አድናቂዎቹ በጩኸት መድረኩን ያናውጡታል። ከዚያም ያ የቢሊያ ጂን የባስ ድምጽ ሲመታ ማይክል መንቀሳቀስ ይጀምራል። አጥንት እንደሌለው ፍጡር የሰውነት እንቅስቃሴው የስበት ሕግን የሚፈታተን ነበር። እግሮቹ መሬት ሳይነኩ በአየር ላይ የሚንሸራተቱ እስኪመስል ድረስ ወደ ኋላ ሲራመድ ወይም ሙሉ ወክ ዳንሱን ሲያሳይ ዓለም በአድናቆት አፉን ከፈተ። ድምፁ ከለስላሳ ሹክሹክታ እስከ አንጀት ሰርስሮ የሚገባ ጩኸት ይደርሳል። ማይክል የዓለምን ሙዚቃና ዳንስ ማንም ደርሶበት ወደማያውቀው ማማ ላይ ሰቀለው። ቪዲዮዎቹ እንደ ትሬለር ያሉት ዝም ብለው የሚታዩ ምስሎች አልነበሩም፣ አጫጭር ፊልሞች ነበሩ። ጥቁር አርቲስቶች በወቅቱ ትልቁ የሙዚቃ ቻናል ወይም MTV ላይ እንዳይታዩ የተከለከለውን የዘረኝነት ብረት ግንብ በችሎታው መዶሻ አፈራረሰው። ለማይክል ጃክሰን ዝና ማለት እንዲሁ በመንገድ ሲያልፍ ሰዎች እንዲያውቁት መፈለግ አልነበረም። ዝና ለእርሱ መሳሪያ ነበር። እሱ ማግኘት የፈለገው ታዋቂነትን ሳይሆን ዘላለማዊነትን ነበር። ትሬለር የተባለውን አልበም ሲሰራ የነበረው ራዕይ በታሪክ ውስጥ እስካሁን ከተሸጡት አልበሞች ሁሉ የበለጠ እንዲሸጥ እፈልጋለሁ የሚል ነበር። እናም አደረገው። ዝናው ሲመጣ ጥቅሙም አብሮ መጣ። የትም ሀገር ቢሄድ እንደ ንጉሥ ይቀበሉታል። በሙዚቃው ያገኘውን በቢሊዮን የሚቆጠር ዶላርና ዝና ተጠቅሞ ለተለያዩ የዓለም ሀገራት ለእኛም ጭምር ረድቷል። የዓለምን ሕዝብ ዘር፣ ቀለምና ቋንቋ ሳይለይ በአንድ ዜማ ማስተሳሰር የዝናው ትልቁ ትሩፋት ነበር። ነገር ግን ዝና በነፃ የሚመጣ አልነበረም። ማይክል ለዚህ ዝናው የከፈለው ዕዳ እጅግ ከባድ ነበር። የራሱን የግል ሕይወት ዕጣ፣ የልጅነቱን ጊዜ ተነጠቀ። ወደ ሱፐርማርኬት ወጥቶ እንደ ልቡ ዕቃ መግዛት እንኳን ለእርሱ ህልም ነበር። ዝናው ከፍ እያለ ሲሄድ በዙሪያው ያሉ የሰዎች አይን ከማድነቅ አልፎ ወደ ምቀኝነትና ጥቅም ወደ መፈለግ ተቀየረ። ውድ ተመልካቾቼ ማይክል ጃክሰን መድረክ ላይ ያሳየን አስማት እንዲሁ ከሰማይ ዘሎ የወረደ ተሰጥኦ
ወይም ታለንት ብቻ አይደለም። ከዚህ ስኬቱ ጀርባ ሁላችንም በህይወታችን ልንተገብረው የሚገባ አንድ ታላቅ የአስተሳሰብ ጥንካሬ ወይም ማይንድሴት አለ። ይሄውም ያለ እረፍት የልህቀት ጥግን መፈለግ ነው። ከማይክል ስኬት የምንማራቸው የስብዕናና የአስተሳሰብ ግንባታ ነጥቦች፣ አንደኛ ፍጹምነትን መፈለግ። ማይክል አንድን የዳንስ እርምጃ ወይም ዳንስ ሙቭ ለማምጣት ለተከታታይ ቀናት ያለ እንቅልፍ ይለማመድ ነበር። አንድ ሙዚቃ ላይ ያለው የከበሮ ድምፅ ልክ ካልመጣለት ፕሮዲውሰሮቹን ሌሊት ቀስቅሶ ያስተካክል ነበር። በህይወታችን፣ በስራችን፣ በትምህርታችን ወይም በንግዳችን ስኬታማ መሆን ከፈለግን ይሄ በቃል ወይም እንዲሁ ይሁን ከሚል መካከለኛ አስተሳሰብ መውጣት አለብን። የምንሰራው ስራ የልህቀት ጥግ ድረስ ማድረስ አለብን። ሁለተኛ ራስን ማሸነፍ። ማይክል ኦፍ ዘ ዋል የተባለው አልበሙ በሚሊዮኖች ሲሸጥና ሽልማት ሲያገኝ ቆሞ አላጨበጨበም። ቀጣዩ አልበሜ ከዚህ መብለጥ አለበት ብሎ ለራሱ ቃል ገባ። ቀጥሎ ያወጣው ትሪለር ደግሞ የዓለምን ሪከርድ ሰበረ። አያችሁ፣ ትልቁ ተወዳዳሪያችሁ ሌላ ሰው አይደለም፣ ትናንት የነበራችሁት እናንተ ናችሁ። የዛሬው ማንነታችሁ ከትላንቱ የተሻለ መሆን አለበት። ሶስተኛ ራዕይን በዓይነ ህሊና መሳል። ማይክል ሙዚቃውን ስቱዲዮ ከመግባቱ በፊት ጭንቅላት ውስጥ ሙሉ ለሙሉ ይሰማው ነበር። እያንዳንዱ የሙዚቃ መሳሪያ ድምፅ በአፉ እያወጣ ለባለሙያዎቹ ያስረዳ ነበር። ወደ ህይወታችን ስናመጣው ስኬት መጀመሪያ የሚፈጠረው አእምሯችን ውስጥ ነው። መሆን የምትፈልጉትን ሰው፣ መድረስ የምትፈልጉትን ቦታ መጀመሪያ በአእምሯችሁ ሳሉት። አእምሯችሁ ያላየው ስኬት እጃችሁ ሊጨብጠው አይችልም። ማይክል ጃክሰን የዓለምን መድረክ የተቆጣጠረው በዚህ ጠንካራ አስተሳሰብና የልህቀት ጥማት ነበር። ነገር ግን ማማው ላይ መውጣት አንድ ነገር ነው፣ ማማው ላይ ሚዛን ጠብቆ መቆየት ደግሞ ሌላ ነው። ማይክል ጃክሰን የዓለምን ጭብጨባ ሲያገኝ ውስጡ ምን ይሰማው ነበር? ዝና ያመጣበት ከባድ ዕዳና ጭንቀት ምን ይመስል ነበር? የዓለምን ሰው ያዝናናው ሰው የራሱን የውስጥ ሰላም እንዴት አጣው? ለዛሬ አንድ ጥያቄ ልጠይቃችሁ። እናንተ በህይወታችሁ የልህቀት ጥግ ላይ ለማድረስ የምትፈልጉት ስራ፣ ትምህርት ወይም ተሰጥኦ ምንድን ነው? እስኪ ኮመንት ላይ ጻፉልኝ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እስኪ ይህንን ምስል በዓይነ ህሊናችሁ ሳሉት። ማይክል ጃክሰን በሄደበት ሀገር ሁሉ በሚሊዮን የሚቆጠሩ አድናቂዎቹ ሆቴሉን ይከቡታል። በመስኮት ብቅ ሲል ሰዎች ራሳቸውን ስተው ይወድቃሉ። ዓለም በእግሩ ስር ነበረች። ነገር ግን ማይክል በዚያ ባለ 7 ኮከብ የቅንጦት ሆቴል ውስጥ ብቻውን ሆኖ ከመስኮቱ ጀርባ ወደሚያለቅሱለት አድናቂዎቹ እያየ ውስጡ በከባድ ብቸኝነት ይደማ ነበር። በአንድ ወቅት ባደረገው ቃለ ምልልስ ላይ እንዲህ ብሎ ነበር። በህዝብ በተጨናነቀ ስፍራ ውስጥ ሆኜም ከባድ ብቸኝነት ይሰማኛል። አንዳንድ ጊዜ መድረክ ላይ በ10,000 የሚቆጠሩ ሰዎች ስሜን ሲጠሩ፣ እኔ ግን ወደ ክፍሌ ገብቼ ብቻዬን አለቅሳለሁ። ታዲያ የዚህ ሁሉ ስቃይ መነሻው ምንድን ነው? ዓለምን ያዝናናው ሰው ለምን የራሱን የውስጥ ሰላም ራቀው? አንደኛ የተሰረቀው የልጅነት ጊዜ። የማይክል ቁስል የጀመረው ገና በለጋ ዕድሜው ነበር። አባቱ ጆ ጃክሰን ልጆቹን የሙዚቃ ኮከብ ለማድረግ ቆርጦ የተነሳ እጅግ ጨካኝና ጥብቅ ሰው ነበር። ማይክል ገና የ5 ዓመት ሕፃን እያለ ከወንድሞቹ ጋር ወይም ጃክሰን 5 በየቀኑ ለረጅም ሰዓታት ያለምንም እረፍት ልምምድ ያደርግ ነበር። ትንሽ ከተሳሳቱ አባቱ ቀበቶ ይዞ ይገርፋቸዋል። ሌሎቹ ሕፃናት ኳስ ሲጫወቱ፣ ድብብቆች ሲጫወቱና በልጅነታቸው ሲቦርቁ፣ ማይክል ግን ስቱዲዮ ውስጥ ተዘግቶ በፍርሃት እየራደ ይለማመድ ነበር። ልጅነቱን ተነጠቀ። ስኬቱና ዝናው የመጣው ሕፃንነቱን በመሰዋት ነበር። ይህ የተሰረቀ የልጅነት ጊዜ በኋለኛው ሕይወቱ ምንም ያህል ሀብት ቢያገኝ ሊሞላው ያልቻለው ትልቅ የስነ ልቦና ቀዳዳ ፈጠረበት። ኔቨርላንድ የሚባል ግዙፍ የመጫወቻ መንደር ወይም አሙዝመንት ፓርክ በቤቱ ግቢ ውስጥ የገነባው ያጣውን ልጅነት በገንዘቡ ለመግዛትና ከልጆቹ ጋር በመጫወት ራሱን ለማከም የሚያደርገው የውስጥ ትግል ነበር። ሁለተኛ የዝና እስር ቤት እና የመልክ ለውጥ ትግል። ማይክል እያደገ ሲመጣና የዓለምን ጣሪያ ሲነካ
ዝናው ለእርሱ ወርቃማ እስር ቤት ነበር ወይም ጎልደን ፕሪዝን ሆነበት። ማንም ሰው ስለማያምነው የልብ ጓደኛ አልነበረውም። ሚዲያው እያንዳንዱን እንቅስቃሴውን ይከታተለዋል፣ የሌለ ስም ያወጣለታል። ዋኮ ጃኮ እያለ ይጠራው ነበር። ከዚያም በላይ ማይክል የራሱን ማንነትና መልክ ለመቀበል ይቸገር ነበር። አባቱ በልጅነቱ አፍንጫውን እያየ ትልቅ አፍንጫ እያላሾፍበት ስለነበር ያንን ጠባሳ ለማጥፋት በተደጋጋሚ የፕላስቲክ ሰርጀሪ ተሰራ። በተጨማሪም ቪትላይጎ በተባለ የቆዳ ቀለም መንጣት በሽታ ምክንያት ቆዳው እየነጣ መጣ። ማይክል ዓለምን የሚቀይር አቅም ነበረው። ነገር ግን ከውስጡ ያለውን አንተ አታምርም፣ በቂ አይደለህም የሚለውን የልጅነት የውግዘት ድምፅ ማጥፋት አልቻለም። ሶስተኛ የአስተሳሰብ ለውጥና የስብዕና ግንባታ። ውድ ተመልካቾቼ የማይክል ጃክሰን ታሪክ ዝም ብሎ የታዋቂ ሰው ወሬ አይደለም። የሁላችንም የህይወት ጉዞ የሚፈትሽ ትልቅ መስታወት ነው። እስኪ ቆም ብለን ከዚህ እውነተኛ ታሪክ የምንወስዳቸውን 3 ታላላቅ የስብዕና ግንባታ ትምህርቶች እንመልከት። አንደኛ፣ ውጫዊ ስኬት የውስጥን ባዶነት አይሞላም። ብዙዎቻችን ይህን ዲግሪ ሳገኝ፣ ይህን መኪና ስገዛ፣ ይችን ቤት ስሰራ፣ ታዋቂ ሲሆን ሙሉ ሆናለሁ፣ ደስታን አገኛለሁ ብለን እናስባለን። ነገር ግን ማይክል እንዳሳየን የዓለምን ሀብት ብትሰበስቡ፣ ዓለም ቢሰግድላችሁም ውስጥ ሰላም ከሌለ፣ ራስን ካልተቀበልክ ያ ሁሉ ባዶ ነው። እውነተኛ ስኬት የሚጀምረው ከውስጥ ነው። ራስን በመውደድ ባለን ነገር በማመስገንና ማንነታችንን በመቀበል ይጀምራል። ገንዘብ አልጋ እንጂ እንቅልፍ ሊገዛ አይችልም። ሁለተኛ፣ የልጅነት ቁስልን ማከም። ማይክልን የጎዳው ሚዲያው ወይም ገንዘቡ አልነበረም። ያልታከመው የልጅነት ቁስሉ ነበር። እናንተስ በልጅነታችሁ ከቤተሰብ፣ ከዘመድ ወይም ከህብረተሰብ የደረሰባችሁ በደል፣ ሐዘን ወይም የውግዘት ቃል ዛሬም ድረስ አብሯችሁ እያደገ ነው? አንተ አትረባም፣ አንቺ አታምሪም የተባላችሁት ቃል አእምሯችሁ ውስጥ ተቀርጾ ዛሬም ህይወታችሁን እየመራው ነው ከሆነ ዛሬውኑ ቆም በሉ። ያንን ያለፈ ቁስል በስራ ብዛት፣ በመጠጥ ወይም በገንዘብ አድበስብሳችሁት አትፈቱትም፣ አታልፉትም። እውነታውን ተጋፈጡት። ራሳችሁን ይቅር በሉ፣ ራሳችሁን አክሙ። ያለበለዚያ ከፍታ ላይ ወጥታችሁ ውስጡን ማልቀሳችሁ አይቀርም። ሶስተኛ፣ እውነተኛ ወዳጅና እንዲባይ መኖር። ማይክል ስኬቱ ጣሪያ ሲነካ በዙሪያው የነበሩ ሰዎች ሁሉ አዎ ጌታዬ የሚሉ ብቻ ነበሩ። እርሱ የጠየቀውን ጥያቄ ልክም ይሁን ስህተት አይሆንም የሚል እውነተኛ ጓደኛ አልነበረውም። ጥቅመኞች ከበቡት። እኛስ በህይወታችን በዙሪያችን ያሉ ጓደኞች እነማን ናቸው? ስንሳሳት ተሳስተሃል፣ ይሄ ልክ አይደለም ብለው የሚሞግቱን እውነተኛ ወዳጆች አሉን ወይስ ለጥቅም ብለው ገደል እስክንገባ የሚያጨበጭቡልን? ስኬታማ ስትሆኑ ከሀብታችሁ ይልቅ የምትመርጧቸውን ጓደኞች ህይወታችሁን ይወስኑታል። የማይክል ጃክሰን የውስጥ ትግልና የዝና ዕዳ ይህንን ይመስል ነበር። በልጅነት የተፈጠረ ስብራት በዝናና በገንዘብ እንደማይጠገን አይተናል። ግን ታሪኩ እዚህ ላይ አያበቃም። ማይክል በዚህ ሁሉ የውስጥ ትግል ውስጥ ሆኖ መጨረሻው ምን ሆነ? የህይወቱ ዜማ እንዴት ተቋረጠ? የመጨረሻዎቹ ቀናትስ ምን ይመስሉ ነበር? እና ከሁሉም በላይ ከውድቀቱና ከመጨረሻው የህይወት ምዕራፉ እኛ እንዴት የህይወት ሚዛን ወይም ባላንስ መጠበቅ እንዳለብን በቀጣይ እንመለከተዋለን። እስከዚያው ግን ይህንን ጥያቄ ልጠይቃችሁ። እናንተ በህይወታችሁ ያጋጠማችሁንና ስኬታችሁን እያደናቀፈ ያለውን የውስጥ ቁስል ወይም ፍርሃት እንዴት እያከማችሁት ነው? እስኪ ኮሜንት ላይ ሐሳባችሁን አካፍሉኝ። ይህን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እንደ ኢሮፓውያን አቆጣጠር ወደ 2009 ዓመተ ምህረት እንመለስ። ማይክል ጃክሰን ለረጅም ዓመታት ከመድረክ ርቆ ከቆየ በኋላ This is it ይሄው ነው የመጨረሻ ነው በተሰኘ ታላቅ የሙዚቃ ኮንሰርት ወደ መድረክ ሊመለስ ዝግጅቱን አጠናቆ ነበር። የዓለም ሕዝብ ንጉሱ ዳግም ወደ መድረክ ላይ ሲመጣ ለማየት በጉጉት ይጠብቃል። ትኬቶች በደቂቃዎች ውስጥ ተሸጠው አለቁ። ነገር ግን ከካሜራው ጀርባ ማይክል እጅግ በደከመ ሰውነትና በከባድ የአእምሮ ጭንቀት ውስጥ ነበር። የ50 ዓመት ሰውነቱ ያንን ሁሉ ከባድ የዳንስ ልምምድ መሸከም አቅቶት ነበር። ከምንም በላይ ደግሞ እንቅልፍ የሚባል ነገር በአይኑ ከዞረ ብዙ ቀናቶች ተቆጥረዋል። ዓለምን ያዝናናው በዜማዎቹ በሚሊዮኖች የሚቆጠሩ ሰዎችን እረፍት የሰጠው ሰው ለራሱ ግን የተረጋጋ የሌሊት እንቅልፍ ማግኘት ናፈቀው። እውነተኛ እረፍት ራቀው። ሰኔ 25 2009 የዜማው መቋረጥ። ማይክል ያንን
የሚያሰቃየውን የእንቅልፍ እጦት ለማሸነፍ ሲል ፕሮፖል የተባለ በተለምዶ ለቀዶ ጥገና ማደንዘዣነት የሚያገለግል እጅግ አደገኛ መድኃኒት በግል ሐኪሙ በኩል መውሰድ ጀመረ። እናም ያ ያልታሰበው ቀን መጣ። ሰኔ 25 2009 የዓለም የዜና አውታሮች ሁሉ አንድን ሰበር ዜና አስተጋቡ። ኢንተርኔት በከፍተኛ ትራፊክ ምክንያት ተጨናነቀ። አንዳንዶቹም ድረገጾች ተበላሹ። ዜናው አንድ ነበር፣ የፖፕ ሙዚቃ ንጉስ ማይክል ጃክሰን አረፈ የሚል። ማይክል ያረፈው በበሽታ አልነበረም፣ የህይወት ሚዛኑን በመሳቱ ትክክለኛ ባለሆኑ ሰዎች በመከበቡና የውስጥ ሰላሙን በመድኃኒት ለመግዛት በመሞከሩ ነበር። እጅግ የሚያሳዝነው ያሁሉ ሀብት፣ ያሁሉ ዝና፣ ያሁሉ ታላቅነት አንድ ማታ በተሰጠው የተሳሳተ የመድኃኒት መጠን ወይም ኦቨርዶዝ ተቋጨ። ማይክል አለፈ፣ የፈጠረው ዜማ ግን ዛሬም በህይወት አለ። ውድ ተመልካቾቼ ማይክል ጃክሰን ለእኛ ሙዚቃንና ዳንስን ብቻ አይደለም ትቶልን ያለፈው። ከእርሱ ውድቀትና የመጨረሻ ቀናት እኛ የሰው ልጆች ዛሬ በህይወታችን ልንተገብረው የሚገባ 3 ታላላቅ ትምህርቶችን ትቶልን አልፏል። አንደኛ፣ የህይወት ሚዛን። ሰዎች ህይወት ልክ እንደ ዜማ ነው። ዜማው ውብ የሚሆነው እያንዳንዱ የሙዚቃ መሳሪያ ወይም ድምፅ ሚዛኑን ጠብቆ ሲሰማ ነው። አንዱ ከሌላው አብዝቶ ከጮኸ ጩኸት እንጂ ዜማ አይሆንም። ህይወትም እንደዚሁ ነች። ስራ፣ ሀብት ማፍራትና ስኬት በጣም አስፈላጊ ናቸው። ነገር ግን ጤናህን ከረሳ፣ ቤተሰብን ከዘነጋ፣ የእረፍት ጊዜ ካጣ የህይወት ዜማ ተበላሸ ማለት ነው። ማይክል የሙዚቃ ማማ ላይ ወጣ፣ ነገር ግን ጤናውንና የውስጥ ሰላሙን ረሳ። እናንተስ ዛሬ ለስኬት በምትሮጡት ሩጫ ውስጥ የህይወታችሁን ሚዛን ወይም የአእምሮአችሁን ጤና፣ ቤተሰባችሁን፣ እንቅልፋችሁን እየሰዋችሁ ነው? ስኬት ማለት ሚዛን መጠበቅ ነው። ሁለተኛ፣ አጥር መገንባትና ሰዎችን መምረጥ። ማይክልን በመጨረሻው ሰዓት ህይወቱን ያሳጣው የገዛ ራሱ የቀጠረው ሐኪም ወይም ዶክተር ኮንራድ ማሪ ነው። ይህ ሐኪም የማይክልን ህይወት ከመታደግ ይልቅ ማይክል የሚከፍለው ገንዘብ ላይ ስላተኮረ የማይገባውን መድኃኒት ሰጠው። ወደኛ ህይወት ስናመጣው በዙሪያችሁ ያሉት ሰዎች እነማን ናቸው? ጓደኞቻችሁ፣ የቅርብ ሰዎቻችሁ፣ አማካሪዎቻችሁ እናንተን ወደ ተሻለ መንገድ የሚመሩ ናቸው ወይስ ለጥቅማቸው ሲሉ የማትወጡት አዘቅት ውስጥ የሚከታችሁ? ስኬታማ ስትሆኑ በዙሪያችሁ የሚሰበሰበው ሰው ሁሉ ወዳጅ አይደለም። ስለዚህ የሚያስተኛችሁን እንጂ የሚያደነዝዛችሁን ሰው አትምረጡ። ጓደኛን መምረጥ ትልቁ ጥበብ ነው። ሶስተኛ፣ የማያልፍ አሻራ መተው። መጀመሪያ ላይ እንዳየነው ማይክል ጃክሰን ጉድለት የነበረው፣ ውስጡ የቆሰለ፣ ስህተት የሚሰራ የሰው ልጅ ነበር። ነገር ግን ለዓለም ትቶት ያለፈው አሻራ እጅግ ግዙፍ ነው። በዊ አር ዘ ወርልድ እና በሂል ዘ ወርልድ ሙዚቃዎቹ ለኢትዮጵያን ጨምሮ ለብዙዎች ህይወት መትረፍ ምክንያት ሆኗል። ከገንዘቡ በሚሊዮን የሚቆጠር ዶላር ለበጎ አድራጎት ሰጥቷል። ይህ ለእኛ ትልቅ ጥያቄ ያጭርብናል። እኛ ስናልፍ ምን ትተን እናልፋለን? መሞታችን አይቀርም። ነገር ግን ስንሞት ምን አይነት ስም፣ ምን አይነት አሻራ፣ ስንት የተፈወሰ ልብ አፍርተን እናልፋለን? ስኬት ማለት እኛ ስንሄድ የሚቀጥል መልካም ነገር መፍጠር ነው። ውድ ቤተሰቦች የማይክል ጃክሰንን የህይወት ታሪክ ስንቃኝ ስኬት ማለት ውጫዊ ጭብጨባ ሳይሆን ውስጣዊ ሰላም መሆኑን ተምረናል። ልዕቀትን መፈለግ እንዳለብን፣ ነገር ግን የህይወትን ሚዛን ሳንስት የውስጥ ቁስላችንን እያከምን አሻራችንን እያሳረፍን መኖር እንዳለብን አይተናል። የማይክል ጃክሰን ታሪክ በእናንተ ህይወት ውስጥ ምናችሁን ነካው? የትኛው ክፍል ትልቅ ትምህርት ሰጣችሁ? እባካችሁ ከስር ኮሜንት ላይ ጻፉልኝ፣ ሁሉንም አነበዋለሁ። ይህን ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ እና የደውል ምልክቷን በመጫን የዚህ ቤተሰብ አባል ይሁኑ። በቀጣይ በሌላ አስገራሚ የታዋቂ ሰው ታሪክና ጥልቅ የህይወት ትምህርት እስክንገናኝ የህይወታችሁን ዜማ ሚዛኑን የጠበቀ ውብና ሰላም የሞላበት ይሁንላችሁ። ቸር ሰንብቱ።